ሰላም ሰላም ውድ የቻናሌ ተከታታዮች ይህ ንሱ ኩሽና ነው። ዛሬ እንግዲህ ዳቦን ይዤላችሁ የመጣሁት እንዴት እንደሰራሁት አሳያችኋለሁ። እንግዲህ ቪዲዮውን ታዲያ ስትጀምሩ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። አብራችሁ ቆዩ። እንደምትመለከቱት እንግዲህ ዳቦ ዱቄት አደረኩ። ዱቄት በፈለግኩት ሳይዝ ነው እኔ መጠን ያረኩት። እናንተ በፈለጋችሁት መጠን መጠቀም ትችላላችሁ። ስለዚህ ዱቄቴ ላይ እርሾ አደርጋለሁ። ከዛ ጨው አደረኩ፣ ቤኪንግ ፓውደር አደረኩ፣ ከዛ ስኳር አደረኩ፣ ከዛ ገበታ ቅቤን የተጠቀምኩት። እናንተ ዘይትም እንዲሁም በባዶ ማድረግ ይቻላል። ስለዚህ በዚህ መሰረት በደንብ አድርጌ ታሸ። በደንብ አድርገን ካሸን ካቦካሁት በኋላ ለአንድ ሰዓት ያህል አስቀመጥኩት ማለት ነው። ከአንድ ሰዓት በኋላ በዚህ መልክ እንደዚህ እያደረኩ ወደ ውስጥ በእንደዚህ መልክ እያዘጋጀን ፓትራዬ ላይ አደረኩት። ከዛ ፓትራውን ዘይት መቀባት ያው አይረሳም። በዛ መልክ አደረኩ። አጋጣሚ እኔ ኩኪስም ሰርቼ ስለነበር ኩኪስም አብሬ ነው የከተትኩት። በ160 ዲግሪ ከተትኩ። ስለዚህ በዚህ መልክ በሰለልኝ። ይህንን የሚመስል ቆንጆ ዳቦ ሆኗል ማለት ነው። ይህንን ይመስላል እንግዲህ። በድጋሚ ቪዲዮዬን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ አይረሳ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው